ለአንድ አፍታ አስቡት። ሞባይል የለም፣ ኢንተርኔት የለም፣ መኪና የለም፣ መብራት የለም። ይህ ሁሉ በዚህ ዘመን እየተከሰተ ቢሆንስ? እንዲህ ያለ ህይወት የሚኖር ህዝብ አለ ብትባሉ ታምናላችሁ? ዛሬ የምናስቃኛችሁ ዓለም ላይ በጣም የተገለለው የሴንቲኔሌዝ ህዝብን እንቃኛለን። በህንድ ውቅያኖስ መካከል አንዲት ትንሽ ደሴት አለች። ስሟ ሰሜን ሴንቲኔል ደሴት ይባላል። ይቺ ደሴት በአረንጓዴ ደን የተሸፈነች ሲሆን በዙሪያዋ የኮራል ሪፍ አለ። ይህም ትላልቅ መርከቦች በቀላሉ እንዳይቀርቡ ያደርጋል። በዚች ደሴት ላይ የሚኖረው ህዝብ የሴንቲኔሌዝ ህዝብ በመባል ይጠራሉ። ተመራማሪዎች እንደሚገምቱት ሴንቲኔሌዝ ለ10 ሺህ ዓመታት ያህል ከውጭ ዓለም ተለይተው ኖረዋል። በዚህም ምክንያት ቋንቋቸው፣ ባህላቸው እና የአኗኗር ዘይቤያቸው በአብዛኛው አይታወቅም። የሴንቲኔሌዝ ህዝብ አርሶ አደር አይደሉም። ምግባቸውን የሚያገኙት በዋናነት በአደን ማር በመሰብሰብ አሳ በማጥመድ እና በደን ውስጥ የሚገኙ ፍራፍሬዎችንና ተክሎችን በመሰብሰብ ይኖራሉ። እሳትን ይጠቀማሉ፣ ቀስትንና ጦር ይሰራሉ። እንዲሁም ትንንሽ ጀልባዎችን በመጠቀም በባህር ዳርቻ አሳን ያጠምዳሉ። በ1800ዎቹ አካባቢ አንዳንድ የእንግሊዝ መርከበኞች ደሴቱን ለመጎብኘት ሞክረው ነበር። ከዚያ በኋላም በተለያዩ ጊዜያት ተመራማሪዎች ወደዚያ ሄደዋል። ነገር ግን በአብዛኛው ጊዜ የሴንቲኔሌዝ ህዝብ በቀስት እየተከላከሉ ወደ ደሴታቸው እንዳይገቡ አድርገዋቸዋል። በዚህም የተነሳ የተለያዩ ሀገራት መንግስታት የእነሱን ፍላጎት በማክበር ወደ ደሴታቸው መቅረብን ከልክለዋል። በ2004 ታላቁ የህንድ ውቅያኖስ ሱናሚ ከተከሰተ በኋላ ብዙ ሰዎች የሴንቲኔሌዝ ህዝብ በህይወት ይኖሩ ይሆን ብለው ተጨንቀው ነበር። ሆኖም ግን ሄሊኮፕተር በላያቸው ላይ ሲያልፍ አንድ የጎሳው አባል ቀስት ወደ ሄሊኮፕተሩ ሲወረውር ታየ። ይህም የሴንቲኔሌዝ ህዝብ በህይወት መኖራቸው የሚያሳይ ምልክት ነበር። ምናልባት የሴንቲኔሌዝ ህዝብ ለምን በህንድ መንግስት ስር አይሆኑም ብላችሁ ጠይቁ ይሆናል። ምክንያቱ ደግሞ እነሱ ራሳቸውን በራሳቸው መንገድ መኖርን መርጠዋል። በተጨማሪም ከውጭ የሚመጡ በሽታዎች ለነሱ እጅግ አደገኛ ሊሆኑ ይችላሉ። በዚህም ምክንያት የህንድ መንግስት በደሴቱ ዙሪያ 5 ኪሎ ሜትር ያህል የመከላከያ ዞን አድርጓል። እናም ያለ ፈቃድ ወደ እነሱ መቅረብ በህግ የተከለከለ ነው። በጣም የሚያስገርመው ነገር ደግሞ እስከዛሬ ድረስ የሴንቲኔሌዝ ቋንቋ አልተተረጎመም። የህዝባቸውም ቁጥር በትክክል አይታወቅም። ተመራማሪዎች እንደሚሉት በግምት ከ10 እስከ 100 ሰዎች ሊሆኑ እንደሚችሉ ያስባሉ። የሴንቲኔሌዝ ህዝብ የዘመናዊ ዓለምን ለመቀበል ያልመረጠ ህዝብ ነው። ይህ የሚያሳየን አንድ ነገር አለ። በዓለማችን ውስጥ አሁንም በራሳቸው መንገድ መኖርን የመረጡ ማህበረሰቦች አሉ። እናም ምርጫቸውን ማክበር አስፈላጊ ነው። እናንተስ ስለዚህ ጎሳ ምን ታስባላችሁ? አስተያየታችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።